ጤና ይስጥልኝ ውድ የዝግጅቴ ተከታታዮች አሁን ደግሞ በማስከተል ከክፍል 6 ኤ የቀጠለውን ክፍል 6 ቢን ይዤላችሁ ቀርቤያለሁ። ለማስታወስ ያህል የውጭው ትዕይንት ተጠናቆ ምዕመኑና ፊታውራሪው ከነሰራዊታቸው ተበተኑ። ውስጥ ያለውን ሁኔታ ለመቃኘት በጀርባ በኩል ባለው በር ወደ ውስጥ ገባሁ ብዬ ነበር ያቆምኩት። ለማስታወስ ያህል ውጭ በነበርኩበት ሰዓት ብዙ ሰዎች ወደ ውስጥ ገብተው ስለነበር አሁን ቁጥራቸው ከፍ ብሏል። የቀሩት ሰዎች እኮ 10 አይሞሉም። እነሱ ናቸው ታዲያ እኛን ቤተክርስቲያናችንን የሚነጥቁን ያሉትን የአባ ዮሴፍ ንግግርን የመጀመሪያ ምላሽ ገና ከበሩ ነበር ያገኘሁት። ቁጥራቸው ከ10 በታች ሳይሆን በእኔ አቆጣጠር 75 ነበሩ። እዚህ ጋር ልብ በሉ። ይህ የቁጥር ብልጫ ውድድር ጉዳይም አይደለ። እውነት ኖሮ አንድም ሁለትም ሶስትም ሆናችሁ በስሜ ከተሰበሰባችሁ እኔ በማዕከላችሁ እገኛለሁ የሚለው ነው ትክክለኛ እሳቤ መሆን ያለበት። ገና ውስጥ ገብቼ ስቀመጥ በጀርባ ባለው በር ምዕመኑን አቋርጠው አንድ ካህን ከአውደ ምህረቱ ቆሞ ሁኔታዎችን ስከታተል አንዴ ወደ ውጭ አንዴ ወደ ውስጥ በምልበት ሰዓት እኚህ ካህን ከመኪና ውስጥ ተቀምጠው እንዳየዋቸው እርግጠኛ ነበርኩ። የውጭው ሁኔታ ከተጠናቀቀና መረጋጋቱ ከተጣራላቸው በኋላ መሰለኝ እኚህ ካህን ወደ ውስጥ የገቡት። በጸሎት ጀመሩና እንዲህ አሉ። ከዚህ በፊት እንዲህ አይነት ችግር አጋጥሞን ብቻዬን የቀደስኩበት ሁኔታ ነበር። ዛሬ ግን ጉልበቴም ደክሞ ደረጃውንም መውጣት ባለመቻሌ ብቻዬን መቀደስ አልችልም። ነገር ግን ባለችኝ ሰዓት ጸሎት አድርገን ትንሽ ተማምረን ዘምረን እንለያያለን አሉ። በጣም ነበር አንጀት የሚበሉት። የ3 ወሩ ብጥብጥና ጭቅጭቅ ለእኔ ግን የ3 ዓመት ያህል ነበር የከበደኝ። ምግብ እንኳን ልበላ እያለኝ ባለቤቴም አብራ መከራዋን ታይ ነበር አሉ። አንገቱን አቀርቅሮ ሁኔታቸውን እያላለቀሰ ማንም አልነበረም። እኔ ከማንም ወገን አይደለው ከእግዚአብሔር እንጂ። ነገ እናንተም ብታምጹ ከጎናችሁ አልቆምም። እንደውም አሉ የቤተ ክርስቲያን አገልጋይ መሃል ሆኖ ነገሮችን ለመፍታት መጣር አለበት እንጂ ወደ አንዱ ከሆነማ ያኔ ነው የሞተው አሉ። ይህ ነው እንግዲህ በሰል ያለ ንግግር ይላችኋል። ለነገሩማ ቢታወቅ እኔ እኮ ሊቀ ካህናት ነኝ፣ የካህናት አለቃ ማለት ነበር። ነገር ግን መሃል ላይ በመሆኔ እግዚአብሔርን በመፍራቴ ከዲያቆናት ጀምሮ እኔ ላይ ማንም የማይረማመድብኝ የለም። እውነት እላችኋለሁ በዚህ ሁኔታ በተፈጠረው ችግር ምክንያት ብቻ ለወትሮ ይሰሙኝ የነበሩት አባቶችን እንዲሰክኑ ብዬ ታቦቱ ፊት እግራቸው ላይ ያልወደቅኩበት ቀንም አልነበረም ለሰላም ስል። ታዲያ እኚህ አባት መሃል ሰፋሪ መሆናቸውን በማያውቁት ቢያስጠምዳቸውም የልባቸውን በሚያውቀው እግዚአብሔር ዘንድ ግን ትልቅ ዋጋ አላቸው እላለሁ። ሊቀ ካህናት ተስፋዬ። እኔ ደግሞ መሃል ሰፋሪው ዋናተኛ ብያችኋለሁ። ሊቀ ካህን ተስፋዬን ለምን መሰላችሁ? በውቅያኖስ ወጀብ እንዳይሰጥሙ በሰላም ዋና ሊያወጧቸው የታገሉላቸው ሰዎች በመኖራቸው ነው። እኔ ሊቀ ካህን ተስፋዬን መሃል ሰፋሪው ዋናተኛ ያልኳቸው። እኚህም ሰዎች በ3 ከፋፍዬ በምሳሌ ለማየትም ሞክሬያለሁ። አንደኛ ከውቅያኖሱ ከመስመጣቸው በፊት የሰላም ጀልባዎቻቸውን በመቅዘፍ ገና ባህሩ ሳይሞላ ከዳር መውጣት እየቻሉ ከጥልቁ የሰመጡት አባ ዮሴፍና ደቀ መዝሙሮቻቸው ሲሆኑ፣ ሁለተኛው ደግሞ ወጀቡ ያናወጣቸው መሃል ላይ ተንሳፈው ወይ የማይሰጥሙት ወይም ደግሞ ወደ ዳር የማያወጡት አጃቢ ካህናት ሲሆኑ፣ ሶስተኛ ደግሞ ከመጣው ውቅያኖስ ወጀብ አምልጠው የወጡት አሁን በቤተ ክርስቲያኗ በሊቀ ካህናት ተስፋዬ ፊት የምታዩዋቸው ምዕመናን ናቸው። ይህ ነው እንግዲህ የሰላም ውቅያኖስ መሃል ሰፋሪው ዋናተኛ እንድል ያስገደደኝ። ከሁሉም ወገን ሳይሆኑ መሃል ላይ ሆነው ለማስማማት መሞከራቸውን ሲያስረዱ እንደሰማሁት ትምህርታቸውን ቀጠለና እንዲህም አሉ። ዛሬ ነገሮች ሰከን ብለው ይሄው እዚህ አለን፣ ታቦቱም ይሄው ከመንበሩ አለ አሉ።
እዚህ ጋር ታቦቱ ተሰርቆ ተመለሰ የሚባለውን ጭምጭምታ ማረጋገጫ ያገኘው መሰለኝ። እንዲህ ሲሉ ምዕመኑ እልልታና ጭብጨባውንም አሰማ። እኚህ ካህን አብረው ያገለግሉ ስለነበር ተሰርቆ እንደነበር ሳያጣሩ አሁን ተመልሶ ከመንበሩ መኖሩን ለምዕመኑ ማረጋገጥ ባላስፈለጋቸውም ነበር አልኩኝ በልቤ። የአባ ዮሴፍ ሥራ እጅግ አጸያፊና ከአንድ ጳጳስ የማይጠበቅ ሥራ ነው የሚሆነው እውነት ታቦቱን ሰርቀው የመለሱት ከሆነ። ይሄው ታቦቱም ከመንበሩ አለ ማለት ደግሞ በእኔ አመለካከት ተወስዶ እንደነበረና እንደተመለሰ በቂ ማስረጃ ይመስለኛል። ከዚያም ቀጥለው ወደ ዝማሬም አመራን። ዝማሬው ተጠናቆ ሊቀ ካህናት ተስፋዬ ጸሎት አስደረጉና የዕለቱም የማስታወቂያ ተነገረ። በተፈጠረው ችግር ምክንያት ቅዱስ ሲኖዶሱ በምልአተ ጉባኤው የወሰነውን ደብዳቤ ልኳል። እንደሚከተለውም ይነበባል አለ የዕለቱ አንባቢ። በጣም እጠብቀው የነበረው ደብዳቤ ነበር። ደስ አለኝ። ተነበበ። በ6 መሰረታዊ ነጥቦች ላይ ተነጋግሮ ነው ውሳኔዎቹን ያሳለፈው። እነ አቡነ ዮሴፍ በ5ቱ ነጥቦች ላይ በጋራ መስማማታቸውን ያትትና 6ኛው ነጥብ የኮሚቴዎችን ጉዳይ ላይ ግን እንደማይስማሙም ይገልጻል። ይሁንና ግን 6ኛውን ነጥብ በተመለከተ ቅዱስ ሲኖዶሱ ማጠቃለያው ላይ እንዲህ ብሎ አስፍሮታል። ቃል በቃል አነበዋለሁ። በደብረ ምህረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ካህናትና የሰበካ ጉባኤ አባላት እንዲሁም ምዕመናን መካከል ያለውን ልዩነት በአንድነት፣ አለመግባባትን በመግባባት፣ ጥላቻን በፍቅር፣ በሰላም በማጥፋት አብሮ ለመኖር እንዲሁም እግዚአብሔርን በእውነትና በፍቅር ለማገልገል እንዲቻል በሰላም ልዑካን የቀረቡት ባለ 6 ነጥብ የመፍትሄ ሐሳቦች መሰረት እንዲፈጸም እንዲሁም ከሁሉም በፊት ለቤተ ክርስቲያናችሁ እድገት ለምዕመናን አንድነትና ሰላም ሲባል አሁን በአገልግሎት ላይ ያለው የሰበካ ጉባኤ ባለበት እንዲቀጥል በቋሚ ሲኖዶስ ምልአተ ጉባኤ የተወሰነ መሆኑን በአክብሮት እናስታውቃለን። እግዚአብሔር አምላክ የቤተ ክርስቲያናችንን አንድነትና ሰላም ይጠብቅልን። አባ መልከ ጼዴቅ ሊቀ ጳጳስ የቅዱስ ሲኖዶስ ዋና ጸሐፊ ይላል ጽሑፉን ቃል በቃል ሳነበው። እነ አባ ዮሴፍ የሲኖዶሱን ውሳኔ መቀበል ለምን እንዳልፈለጉ በግልጽ ማወቅ አስቸግሮኛል። ነገር ግን የሲኖዶሱን ውሳኔ አክብራችሁ የተቀበላችሁ አገልጋዮችም ካህናትና ምዕመናን እንዲሁም ዘማሪያን በቤተ ክርስቲያን ሊያዘጋ ከመጣው እርኩስ መንፈስ በትዕግስታችሁ ጸንታችሁ ቤተ ክርስቲያኗን ከመዘጋት ለታደጋችሁና በዓለም ላይ ላሉ ሕዝበ ክርስቲያን ኢትዮጵያውያን ሁሉ ምሳሌ ስለሆናችሁ በእውነት ኮርቼባችኋለሁ። ደስ ብሎኛል። ትዕግስታችሁ በእርግጥም አስተማሪ ነበር። ሌሎቻችሁ ደግሞ በጭፉን ነገሮችን ባለማስተዋል የግለሰቦችን የግል እንቅስቃሴ ብቻ በማየት የደከማችሁበትን ቤት እንዲሁ ያለ ምክንያት ጥላችሁ ባትሄዱ በጣም ደስ ይለኛል። በልጅነቴ እለምናችኋለሁ። ይህ ቤት የእግዚአብሔር ቤት እንጂ የማንም ቤት አይደለም። አባቶች ለምን አይከበሩም የሚለው በእርግጥ መሰረታዊ ጥያቄ ነው። ማንም ይሄንን ሊያስተባብል አይችልም። አባቶች መከበር አለባቸው። ሌላው ደግሞ አባቶችስ የሲኖዶሱን ጥያቄ ለምን አያከብሩም የሚለው ደግሞ ለአባቶች መከበርና አለመከበር ጥያቄ መልስ የሚሰጥ ይሆናል እላለሁ። ቸር ያገናኘን። እስከሚቀጥለው ዘገባዬ ድረስ ጤና ይስጥልኝ።